በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁልኝ? አሁን ሰዓቱ የጭንቀት መንስኤውና መፍትሄው በሚል ይልቁንም ደግሞ በመፍትሄው ላይ ለሁሉም ነገር እግዚአብሔር መልስ እንዳለው የምናይበት የትምህርት ጊዜ ነው። ሰላምታዬ አሁንም ይድረሳችሁ። ባላችሁበት ሁሉ ጸጋውን ይስጣችሁ። ክፉ አይንካችሁ። የልባችሁ ሐሳብ ይፈጸም። በህመምና በደዌ በጭንቀት ውስጥ ያላችሁ በዚህ ሰዓት ይህን ድምጽ የምትሰሙ ይህን ምስል የምታዩ አንድ ነገር አሁንም ደግሜ እላለሁ። እግዚአብሔር ታላቅ ነው፣ የሚያቅተው የለም። እግዚአብሔር ድንቅ ነው፣ እግዚአብሔር ግሩም ነው። የታመመ ብቻ አይደለም፣ የሞተ ሲያነሳ አይተናል። ወገኖቼ 12 ዓመት ደም ሲፈሳት የነበረችውን ሴት በልብሱ ቁጨትን ያዳናት እቺ ሴት ደግሞ የዳነችው ወዴት እየሄደ እንደነበረ ታስታውሳላችሁ? ማቴዎስ 9:18 የኢያኢሮስ ልጅ ሞታ ከሞት ሊያነሳ ነበር የሚሄደው። ስለዚህ የታመመ ብቻ አይደለም፣ የሞተ የሚያነሳ አባት አላችሁ። እናንተ የተባረካችሁ፣ እናንተ የተቀደሳችሁ። ምንስ ያስጨንቃችኋል? ምንስ ያውካችኋል? ምን ያስፈራችኋል? እርግጥ ነው ዓለማችን ብዙ ጣጣዎች አሉት። ደዌ አለ፣ ህመም አለ። ደግሞ ብቻችሁን አይደላችሁም ስላችሁ በሁለት መንገድ ነው። አንድ እናንተ ብቻ አይደላችሁም የታመማችሁት። ሌላው ግን ምነግራችሁ ብቻችሁን አይደላችሁም። እግዚአብሔር ከናንተ ጋር ነው። እግዚአብሔር ካለ ድንግል ማርያም አለች፣ ከናንተ ጋር ነች። እግዚአብሔር ካለ መላእክት አሉ፣ ከናንተ ጋር ናቸው። እግዚአብሔር ካለ ነቢያት አሉ፣ ነቢያት ከናንተ ጋር ናቸው። እግዚአብሔር ካለ ሐዋርያት አሉ፣ ሐዋርያት ከናንተ ጋር ናቸው። እግዚአብሔር ካለ ሰማዕታት አሉ፣ ሰማዕታት ከናንተ ጋር ናቸው። ጭንቀት፣ መከራ፣ ሁከት ከእግራችሁ በታች የሚጣልበት ሰዓት ነው። ይህን ድምጽ በሰማችሁ ሰዓት ሁሉ፣ ይህን ቃል በሰማችሁ ሰዓት ሁሉ፣ የኔ አይደለም የእግዚአብሔርን ቃል ስነግራችሁ በሰማችሁበት ጊዜ ሁሉ የሚያስጨንቃችሁ ነገር ከናንተ ላይ ይጣል። የእግዚአብሔር ልጆች ናችሁ። እግዚአብሔር የፈጠራችሁ ናችሁ። በስሙ የጠራችሁ ክርስቶሳውያን የተባላችሁ መንፈሳውያን የተባላችሁ መንፈስ ቅዱስ እኮ ታላቅ ክብር ጸጋ ያላችሁ በአርያው በአምሳሉ የፈጠራችሁ የሥላሴ አርያና አምሳል ናችሁ እኮ እናንተ። ዝም ብላችሁ እኮ አይደላችሁም። ዓለም የሚነግራችሁን አትስሙት። በጆሮአችሁ የሚያሾኮሽከውን የዲያብሎስ ድምጽ አትስሙ። አትችልም፣ አይሆንም፣ አይሳካልሽም፣ አትድኝም፣ አትድንም፣ አይሆንልህም የሚል ድምጽ ካለ ወግድ በሉት። ያ ድምጽ የእግዚአብሔር ድምጽ አይደለም። ምን ይሰማችኋል? ምንድነው በዚህ ሰዓት የሚሰማችሁ? እስቲ አንድ ቀለል ያለ ነገር እንይ። ለምሳሌ ሐኪም ቤት ስትሄዱ በእያንዳንዱ ነገር ላይ ትጠየቃላችሁ። በእያንዳንዱ ነገር ላይ እስቲ በዛ መልክ ትንሽ ነገሮችን እንመልከት። የሰላም አምላክ እግዚአብሔር ከኔና ከናንተ ጋር ይሁን። የሚያስጨንቀንን ነገር ሁሉ ፈጥኖ ይጣል። በረከት ረድኤቱ ከኛ ጋር ይሁን። እንግዲህ ምን ይሰማችኋል ለሚለው how are you feeling የሚል ቃል አለ። ይሄ ቃል ምንድነው? በዚህ ሰዓት ያላችሁ ስሜት የጭንቀት ስሜት ነው? የደስታ ስሜት ነው? ምን አይነት ስሜት ውስጥ ናችሁ በዚህ ሰዓት ያላችሁት? ሁላችሁም እንደየራሳችሁ መልስ አላችሁ። ጭንቀት ውስጥ ያለ ሰው አለ፣ ጭንቀት ውስጥ ነኝ ይላል። ደስታ ውስጥ ያለ ሰው ሊሆን ይችላል፣ ደስታ ነው ሊል ይችላል። ስለዚህ ምንም ምልክት የለኝም እኔ ጭንቀት፣ ምንም ምልክት የለኝም የሐዘን፣ ምንም ምልክት የለኝም ሊል ይችላል። ያ አንድ ምልክት ያደርጋል። በሁለቱ ላይ ምን ይሰማችኋል? ምንም አይሰማኝም፣ no symptoms፣ not at all፣ ምንም ነገር የለውም አንዱ ነው። ሌላው ደግሞ የሆነ somewhat አንዳንድ ጊዜ ማይልድ የሆነ የተወሰነ ነገር ትንሽ የሚሰማኝ ነገር አለ ብሎ ሰው ሊናገር ይችላል። ሌላው ደግሞ moderately እንደው ማዕከላዊ በሆነ አይነት መልክ አንዳንዴ ያዘን ውስጥ ነኝ፣ አንዳንዴ ደግሞ ሌላ ነገር ውስጥ ነኝ የሚል አለ። ከዛ የሚብስ አለ። እንዳልኳችሁ ትላንት ባየነው ትምህርት ላይ የክሊኒካል ዲፕሬሽን አይተናል። አንዳንድ ሰው እንዳልኳችሁ ደመና ሲሆን ቅር ሊለው ይችላል። ድብት የሚለው አለ፣ ደበረኝ የሚል አለ። መተኛት ነው የምፈልገው፣ ሰው ማየት አልፈልግም አሁን ይላል። ጥቅል ብሎ ቤቱ ይገባና ይተኛል።
ሰው መሐልም ቢሆን ሰውነቱ ደክሟል ይደብተዋል ሰው ሲያዩ አይፈልግም አንዳንድ ጊዜ መንገዱ ሁሉ አቋርጦ ሊሄድ ይችላል ስራ ቦታ ያሉ ሰዎች ሁሉ ያስጠሉታል እንዲህ አይነት ጸባዮች ይመጣሉ ተመልከቱ እንዴት የሚፈትን እንደሆነ አንድ ነገር በደም ማወቅ ያለባችሁ ነገር አለ ሁሉ ነገር ሰይጣን ነው ብላችሁ አትደምድሙ ሁሉ ነገር ሰይጣን ነው አትበሉ እንቅፋትም ሲመታችሁ ሰይጣን ነው አትበሉ በመጀመሪያ ክብር አትስጡት ይሄን ያለ ሰይጣን በመጀመሪያ ማወቅ ያለባችሁ አንዱ ነገር እሱ ነው ክብር አትስጡት ለሰይጣን በኋላ ላይ የምናያቸው ብዙ ነገሮች አሉ ለምንድን ነው እንዲህ አይነት ስሜት የሚፈጠረው ብላችሁ ኤልያስ እኔ ከአባቶቼ አልበልጥም በቃ ግደለኝ አለኮ በቴስቢ ዘገለዓድ ነብዩ ኤልያስ ግደለኝ እኔ ከአባቶቼ አልበልጥም ተመልከቱ ብቻዬን ቀረሁ ነብዩ ኤልያስ ብቻዬን ቀረሁ ብቻችሁን የሆናችሁ ስሜት የሚሰማችሁ ሰዎች ሎንሊ አንዳንዶች ደግሞ የተገፋችሁ የሚመስላችሁ ሪጀክትድ የሆናችሁ የሚመስላችሁ ሰዎች ብቻዬን ቀረሁ አለ ኤልያስ በቃ ውሰደኝ ግደለኝ በቃኝ አለ ብቻውን ግን አይደለም ኤልያስ ብቻህን አይደለህም ስንት ሺህ ነቢያት አሉኝ እኮ ኤልያስ ብቻህን አይደለህም እኔስ ካንተ ጋር አይደለሁም እንደ ኤልያስ ካንተ ጋር እኮ ነኝ ምን ይሰማችኋል ስሜቱ መኖሩን ውስጣችሁ የሐዘን ስሜት አንዳንዴ ሲመጣ አትጥሉት ግን አታቆዩት ክፉ ሐሳብም እንደዚህ ነው በመጽሐፈ መነኮሳት ክፉ ሐሳብ ሲመጣብህ አታውለው አታሳድረው ወዲያውኑ አውጣው ይላል ክፉ ሐሳብ ይመጣል ግን ያንን አታውለው አታሳድረው ቶሎ አውጣው ይላል ቢቆይ በጸሎት ያዘው ጭንቀትህ ቢቆይብህ በጸሎት ያዘው ተስፋ መቁረጥሽ ቢቆይብሽ በጸሎት ያዡ መድኃኒት እየወሰዳችሁ ያላችሁ በሜንታል ኢልነስ ወይም ደግሞ በዲፕሬሽን ክሊኒካል በሆነ ወይም በአንዛይቲ በተለያዩ ነገሮች ያላችሁ ሰዎች እግዚአብሔርን ጠብቁት ሰዓት አለ ይመጣል እናንተ ግን ተጋደሉ እናንተ ግን ወቁ ስለዚህ ምን አይነት ስሜት ነው የሚሰማችሁ ሲቪየር የሆነ ስሜት የሚሰማው ሰው አለ ኤክስትሪምሊ ደግሞ የታመመና ክፉ ሐሳብ ውስጥ ያለ ሰው ሊኖር ይችላል አሁን ግን አንድ እንዲሰማችሁ የምፈልገው ነገር አለ ዛሬ እሱ ልነግራችሁ የመጣሁት እሱም ሁለተኛ ጢሞቴዎስ ላይ ያለው ቃል ነው ምዕራፍ 1 ቁጥር 7 ላይ ያለ ቃል እንድታዩት እፈልጋለሁ የሚሰማችሁ ስሜት ሁሉ እንዲቀየር እፈልጋለሁ ደግሞ ተቀየራላችሁ ይቀየራል በእግዚአብሔር ማይቀየር የለም የዶኪማስ ሰርግ ቤት በድንግል ማርያም ምልጃ ውሃው ምንድነው የሆነው ወይን ያንተ ህይወት ይጣፍጣል ያንቺ ህይወት ይጣፍጣል የሚጣፍጠው በኢየሱስ ክርስቶስ ነው የሚጣፍጠው በድንግል ማርያም ምልጃ ነው ብዙ ጊዜ እኔ ኦርቶዶክሳውያን ታደላችኋል የሚል ቃል ስናገር ተሰማላችሁ ታደላችኋል ሐዘን ቢከባችሁ ቤታችሁ ባዶ ቢሆን ህመምና ጭንቀት ቢከባችሁ ፈተና ቢከባችሁ ራስ ተውሉ የዶኪማስ ጓዳ እንዴት እንደሆነ በድንግል ማርያም ምልጃ በኢየሱስ ክርስቶስ ትእዛዝ አስተውሉ እሱን እንዳታስተውሉ ነው አሁን ትልቁ ፈተና የሰይጣን ብላችሁ ካላችሁ ሰይጣን መቼ መሰላችሁ ይመጣው እግዚአብሔርን እንዳታስቡ ሊያረጋችሁ ይሞክራል ሰይጣን ብቻ ደግሞ አይደለም የሰውነታችሁ የአራቱ ባህሪያት ስሜት የአራቱ ባህሪያት አንዳንድ ጊዜ መደበላለቅ አራቱ ባህሪያት የሚደበላለቁበት ሰዓት አለ አራቱ ባህሪያት የሚባሉት የሥጋ ባህሪያት ነፋስ እሳት ውሃና አፈር ናቸው የሚደባለቁበት ጊዜ አለ ኬሚካል ኢምባላንስ የምናየው አንዱ ነገር ነው ኬሚካል ኢምባላንስ በሰው ልጆች ላይ ሲፈጠር የሜንታል ኢልነስ እና ክሊኒካል ዲፕሬሽን ሊሆን ይችላል ስለዚህ ውሃውን ወደ ወይን ጠጅ የለወጠ ኢየሱስ ክርስቶስ የእናንተንም መከራ ይለውጣል ከኔ ቀጥላችሁ ተናገሩ በእናትህ ምልጃ ውሃውን ወደ ወይን ጠጅ የለወጥህ አምላኬ ኢየሱስ ሆይ የኔንም መከራ ወደ ደስታ ለውጠው አላችሁ ድንገት አሁን
ማለት እንኳን ያልቻላችሁ ሰዎች ልትሉ ይችላላችሁ ታስራችሁ። አሁንም ከሰይጣን ብቻ ነው እንዳትሉ፣ ከስጋችሁ የተነሳ ነው። ድገሙት። በድንግል ምልጃ ውሃውን ወደ ወይን ጠጅ የለወጥህ አምላኬ ኢየሱስ ሆይ የኔንም ሕይወት ለውጠው በሉ። አይችልም? ይችላል። ኑ አንድ ፊደል ነች። ኑ ቅረቡ፣ ሸክማችሁን አርቀዋለሁ። ምን ይሰማችኋል? ይሄ ስሜት ይሰማችሁ ምን አይነት መንፈስ እንደሰጣችሁ፣ ውስጣችሁ የሚፈራ፣ ውስጣችሁ በሁሉ ነገር የሚደነግጥ፣ በሁሉ ነገር የምትረበሹ። እርግጥ ነው አንዳንድ ጊዜ የምናየው መከራ፣ የሀገራችን ጉዳይ ከዚህ በላይ ዲፕረስድ የሚያደርግ ነገር የለም። ሰዎች በሰው ህይወት ቁማር ሲጫወቱ፣ የፖለቲካው አሰራር ሲጣመም፣ ሴራና ተንኮል ሲሆን የዋሃን ያዝናሉ፣ ያለቅሳሉ። በዛ ላይ ስራ ማጣት፣ በዛ ላይ የኑሮ ውድነት፣ በዛ ላይ የልጆች ጸባይ፣ በዛ ላይ የወላጆች ህመም፣ በዛ ላይ የራስ ጤና፣ በዛ ላይ የራስ ህይወት ያስጨንቃል። ክፉ ዘመን ነው። ግን አንድ ነገር እወቁ፣ ደጋውን ቆላውን ደጋ ማድረግ የሚችል እግዚአብሔር የተባለ አባት አላችሁ። ብቻችሁን አይደላችሁም። ኤልያስ ብቻህን አይደለም። ግደለኛ አትበል ኤልያስ፣ ብቻህን አይደለም። ሰማችሁ? ብቻችሁን አይደላችሁም። ምን አይነት መንፈስ እንዳላችሁ እወቁ። አንስቴብል ማይንድ እና አንስቴብል ኢሞሽን ያላችሁ ሰዎች፣ የፍርሃት ነገር ውስጣችሁ የሚገባ ድክም የሚላችሁ፣ ስልችት የሚላችሁ፣ ከሚገባው በላይ ሰውነታችሁ ልምሾ የሆነባችሁ፣ መቆም እንኳን ማችሁ፣ ጠዋት ስትነሱ ፋቲግ፣ ሰውነታችሁ በተቀላላ ኤግዞስትድ የሆነ አይነት ነገር፣ ልክ ስራ ሰርቶ ወይም ደግሞ ተደባድቦ ተቀጣቅጦ የተነሳ ሰው የምትመስሉ ሰዎች፣ ይሄ ስሜት አለ ሁሉም ጋር። ብቻህን አይደለም፣ ብቻሽን አይደለሽም። ብቻችሁን አይደላችሁም ስላችሁ ህመምተኞች ብዙ አሉ። እናንተ ብቻ አይደላችሁም። ብዙ ጊዜ ሰው ችግሩ ምንድነው መሰላችሁ? በተለይ በሰለጠነው ዓለም ዋይ ሚ የሚለው ቃል ነው። ለምን እኔ እንዴት እኔ ብቻ የሚል። ብቻን አይደለም። ሶሁ የሚል ጥያቄ ቢመጣ መልሳችሁ ምንድነው? ዋይ ሚ የምትሉ ሰዎች ሶሁ እና ማን ይሁን? አያችሁ፣ አንዳንድ ጊዜ አስተሳሰባችን ሁሉ መቀረጽ አለበት፣ መስተካከል አለበት፣ ቀጥታውን መንገድ ይዞ መሄድ አለበት። ስለዚህ የፍርሃት ስሜት ውስጣችሁ የሚሰማ፣ የድካም ስሜት የሚሰማችሁ፣ ሰውነታችሁ ልምሾ የሚሆንባችሁ፣ አስተሳሰባችሁ ሁሉ የሚደክምበት፣ አይምሯችሁ የሚደነዝዝበት፣ ልባችሁ ድክም የሚልበት፣ ሁሉ ነገር የሚያስጠላችሁ፣ ሁሉ ነገር ስታዩት ደስ የማያሰኛችሁ፣ ደስታችሁ ከውስጣችሁ የወጣ ሃፒነስ የተባለው ነገር የራቃችሁ፣ ሃፒ የሆነው ስሜት ውስጣችን ገባ ብላችሁ የምታስቡ ሰዎች ምን ይሰማችኋል ያልኳችሁ? ይሄን ስሙት። ይሄ ይሰማችሁ። እንዲህ ይላል ቃሉ፣ የእግዚአብሔር ቃል ነው። ቃሉም 2 ጢሞቴዎስ 1:7 ነው። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አሁን ከኔ ቀጥላችሁ ሁላችሁም አንደበታችሁን ፈታችሁ ይህንን ቃል ተናገሩ። ድምጻችሁን ከፍ አድርጋችሁ፣ ቤት ውስጥ ያላችሁ ድምጻችሁን ከፍ አድርጋችሁ ተናገሩ። መኪና ውስጥ ድንገት እየሰማችሁ ያላችሁ ማለት ትችላላችሁ። በስራ ቦታ ያላችሁ ደግሞ በልባችሁ ማለት ትችላላችሁ። ቀጥሉ ከኔ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንደገና ቀስ ብላችሁ በሉት፣ እኔ እንደምለው። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። የምን መንፈስ ሰጠን እግዚአብሔር? አንደኛ የኃይል
የድካም አይደለም፣ የኃይል። 2 የፍቅር የመወደድ የምትወደዱ ናችሁ። ባህሪያው በአምሳሉ የፈጠራችሁ ናችሁ። ስለዚህ ሰይጣን ወይም ክፉ ሐሳብ መጥቶ በር ሲዘጋጋባችሁ፣ ጨለማ ሲያረግባችሁ፣ ራሳችሁን ወደ መናቅ ጥቅም የሌላችሁ አርጎ ሲነግራችሁ ዞር በልበሉት። በጥምቀት የከበራችሁ፣ በስጋው ደሙ የታተማችሁ፣ በመንፈስ ቅዱስ ማኅተም የተገዛችሁ እናንተ በእግዚአብሔር አርአያና አምሳል የተፈጠራችሁ ልጆቹ ናችሁ። ወግድ በሉት የዲያብሎስን መንፈስ፣ አስጨናቂውን መንፈስ። የዲያብሎስም ላይሆን ይችላል። ዞር በልበሉት። የውድቀትን መንፈስ አርቁት። የሁከትን መንፈስ አሽሹት። የድካምን መንፈስ እርገጡት። የኃይልን መንፈስ ልበሱ። የፍቅርን መንፈስ ልበሱ። ራስን የመግዛት መንፈስ ልበሱ። ራስን የመግዛት ማለት ይሄ ማይንድ አእምሮ የምንለው ኢሞሽንን ሁሉ በእግዚአብሔር ፍቅርና ኃይል መቆጣጠር ትችላላችሁ። ኃይል አላችሁ። ውስጣችሁ የሚመጣ ይሄ ከንቱ የሆነ ሐሳብ፣ ኔጌቲቭ ቶትስ፣ ኔጌቲቭ ፊሊንግስ የሚባሉ ነገሮች አሉ የምናያቸው። እነዚህን ነገሮች ሁሉ ክርስቶስ በሰጣችሁ ፍቅርና ኃይል ትገሏቸዋላችሁ። ውስጣችሁ ዞር በል ትሉታላችሁ። በአእምሯችሁ ሲመጣ ዞር በል በሉት። በልባችሁ ሲመጣ ዞር በል በሉት። እንዲህ የሚለውን ቃል ደጋግማችሁ ተናገሩ። የፍርሃት መንፈስ አምላኬ አልሰጠኝም በሉ። ድገሙት። የፍርሃት መንፈስ አምላኬ አልሰጠኝም። 3ኛ የፍርሃት መንፈስ አምላኬ አልሰጠኝም። ይሄን ለራሳችሁ ንገሩት። በዚህ ደክሜያለሁ፣ በዚህ ተስፋ ቆርጫለሁ፣ በዚህ ተጨነቅያለሁ የሚለውን ነገር ለውስጣችሁ ደጋግማችሁ አትንገሩት። ደጋግሞ ክፉ ነገር መስማት ሰውነትን ይጎዳል። ለራሳችሁ የምትነግሩት ነገር ራሳችሁን ይጎዳል። እንዲሆኛለሁ የምትሉት ነገር ሁሉ ይጎዳቸዋል። ለዚህ ነው አባቶቻችን እናቶቻችን ተመስገን አሟቸው ተመስገን ደህና ነኝ የባሰ አታምጣ ችለዋለሁ ይላሉ። ምን ይሰማችኋል? የፍርሃት መንፈስ አልሰጠኝም የሚለው የኃይልና የፍቅር ራስን የመግዛት መንፈስ ሰጥቶኛል የሚለው መንፈስ በውስጣችሁ ይግባ። ዛሬ ይሄ ነው። ነገ ደግሞ የምንቀጥለው ትምህርት አለ። በነገው ትምህርታችን ቀጥታ የምናልፈው ወደ ዲፕሬሽን ወደሚለው ትንታኔ ይሆናል። ለዛሬ በዚህ ይብቃል። ምን ነበር ያልነው? በውስጣችን የሚመጣው ስሜት እግዚአብሔር የሰጠን የኃይል መንፈስ ነው። እግዚአብሔር የሰጠን የፍቅር መንፈስ ነው። እግዚአብሔር የሰጠን ራስን የመግዛት መንፈስ ነው። እግዚአብሔር የሰጠን የብርታት መንፈስ ነው። የኃይል የፍቅር ራስን የመግዛት ኃይል ተሰጥቷቸዋል። ፍቅር ተሰጥቷቸዋል። ራስን መግዛት ራሳችሁን በኃይልና በፍቅር ትገዙታላችሁ። ኃይልና ፍቅር ያመጣጥኑላችኋል። ውስጣችሁን ባላንስ ያደርጉታል። ኃይል አላችሁ፣ የእግዚአብሔር ኃይል። ፍቅር አላችሁ፣ የእግዚአብሔር ፍቅር። በዚህ ውስጥ የሚመጣ ደግሞ ራስን መግዛት አለ። ይሄ ራስን መገዙት ባህሪ ደግሞ ቀጥታ ምን ያደርጋል? ኢሞሽናችሁን፣ ማይንድ ሴታችሁን ያቃነዋል። ውስጣችሁ ያለው ማን ነው? እግዚአብሔር ነው። የፍርሃት መንፈስ አልሰጠንም። ጥያቄ ካላችሁ ላኩ። ሁልጊዜ ተከታተሉ። በየቀኑ የሚሰጠውን ትምህርት ተከታተሉ። በጠዋት የሚሰጠውን ትምህርት ተከታተሉ። አንዱ ትልቁ ነገር የእግዚአብሔር ቃል መስማት ነው። ሁልጊዜ ደግሞ ይህን የሰማችሁትን ሌሎችም ሰዎች እንዲሰሙ አድርጉ። በጣም ተከታታይና ጥልቅ የሆነ ትምህርት ገብቼ ስለማስተምር በዚህ በጭንቀት ጉዳይ በተለይ ዲፕሬሽን በተባለው ሜንታል ኢልነስ ድብርት የሚባለውን ይህን ተስፋ የመቁረጡን ነገሮች ሁሉ የምናጠፋበትን ዕውቀትና በውስጣችን የሚሰማውን ስሜት ነው ይዘን የምንሄደው። ሲጀምር ምን ይሰማችኋል ባልኳችሁ ሰዓት ምን ይሰማችሁ እንደነበር አስቡ። አሁን ደግሞ ምን ይሰማችኋል ስላችሁ ውስጣችሁ ምን እንዳላስቡ። ውስጣችሁ ያለው እግዚአብሔር ነው። ለነገ ያድርሰን። ሰዎች ሁሉ እንዲማሩ ሼር ላይክ አድርጉ፣ ሰብስክራይብ እንዲያደርጉ። ተከታታይ ትምህርቱን ሰው እንዳያመልጠው ፈልጋለሁ። በየምሳሌው ብዙ ነገሮችን እግዚአብሔር ያስተምረናል። ለዛሬ በዚህ አበቃሁ። ለነገ እንዲያደርሰን የሱ ፍቃድ ይሁንልን። ለጠዋቱ የሚያደርሰን ለከሰዓቱም ትምህርት ያደርሰን። እግዚአብሔር የሰጠን የኃይል መንፈስ ነው። እግዚአብሔር የሰጠን የፍቅር መንፈስ ነው። እግዚአብሔር የሰጠን ራስን የመግዛት መንፈስ ነው። የፍርሃት መንፈስ አልሰጠንም። ሰማችሁት ክርስቲያኖች? ሰማችሁት? እግዚአብሔር የሰጣችሁ የኃይል መንፈስ ነው። እግዚአብሔር የሰጣችሁ የፍቅር መንፈስ ነው። እግዚአብሔር የሰጣችሁ ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ
አልተሰጣችሁም። አትፍሩ፣ አትደንግጡ፣ አትታወኩ፣ አትዘኑ፣ አትጨነቁ። እግዚአብሔር ከእናንተ ጋር ነው። ካላችሁበት መከራ ያወጣችኋል። ህመም ውስጥ ያላችሁ፣ ስቃይ ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ፣ ተስፋ መቁረጥ ውስጥ ያላችሁ የሚያወጣችሁ ልንገራችሁ፣ እግዚአብሔር የተባለው አምላክ ነው። የኃይልን የፍቅርን ራስን የመግዛት መንፈስ ሰጥቷችኋል። በአንዳች አትጨነቁ። ጨለማ የሆነ ነገር ሲመጣ እግዚአብሔር እንደሚያበራ እወቁ። ጨለማ ካለ እንደው ሊበራ ነው በሉ። ከመሸ ሊነጋ ነው በሉ። መሸ ሳይሆን ጨለመ ሳይሆን ሊነጋ ነው በሉ። ነገ ፀሐይ ሊወጣ ነው። በሕይወታችሁ ፀሐይ ይውጣላችሁ። የጽድቅ ፀሐይ ኢየሱስ ክርስቶስ ይውጣላችሁ። ያቺ ደግሞ እመቤታችን ድንግል ማርያም ከእናንተ ጋር ትሁን። የሚያስጨንቃችሁን ከእግራችሁ በታች ይጣል። ከንቱ ነገርን ሁሉ ያርቅላችሁ። የዛሬ መደምደሚያው የመጨረሻው ትምህርት ደግማችሁ የምታነቡት ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ነው። እሱን አንብባችሁ ነው ትምህርቱን ከጨረሳችሁ በኋላ እሱን ታነባላችሁ። ሌሊቱ ከባድ አይደለም ይመስለው፣ ግን ይነጋል። ከባድ የሚባል ነገር ለእግዚአብሔር የለም። ትልቅ እግዚአብሔር ነው። ማንም የሚመስለው የለም። እናንተ ደግሞ ልጆቹ ናችሁ። ልጆቹ ከሆናችሁ ደግሞ አትጨነቁ። አይደለም የምድሩን የሰማዩን መንግስት ሊሰጣችሁ የታመነ ነው። ጭንቀትን አርቁት፣ ሁከትን ጣሉት፣ ወግድ በሉት። ጤናውን በረከቱን ይስጣችሁ። መድኃኒት የምትወስዱ ሰዎች ካላችሁ መድኃኒታችሁን እየወሰዳችሁ እኔም ማስተምራችሁን ትምህርት ስሙትና ወደፊት የምታረጓቸውን ደረጃ በደረጃ ማድረግ ያለባችሁንም ስለምነግራችሁ እነሱን እያረጋችሁ ፍጹም ወደሆነ ጤና ትመጣላችሁ። ይችላል እግዚአብሔር። አዎ የድንግል ልጅ ይችላል። ውሃውን ወይን አረገው፣ ያንተን ሕይወት ያንቺን ሕይወትም ወደ መልካም ይለውጥላችሁ። የእግዚአብሔር በረከት ይደርባችሁ። አሜን።